ዛሬ አንድ ቦታ ተልከናል፣ ግን እዛ ቦታ ስንሄድ ለምን ብቻችን እንሄዳለን? ቪዲዮ እየሰራን ነው። ሰላም ነው? ጤና ይስጥልኝ። አዎ ደርሰናል። ስምንተኛ ፍሎር ቅድስት የሚያውቀው ነገር አለ አይደለ? እንዴት ሰላም፣ እንዴት ናችሁ የዩቲዩብ ፋሚሊዎቻችን? እንዴት ናችሁ? ትንሽ በጣም ናፍቃችሁን ነበረ። yes በጣም ጠፍተን ነበረ። እንደምታውቁት ከስራ ብዛት ምክንያት ነው ቪዲዮ ያልሰራንላችሁ። ከዚህ በኋላ እንደምታውቁት ደጋግመን በቪዲዮ ለመምጣት እንሞክራለን። እውነት ነው። ያው በጣም እንደምንወዳችሁና በጣም እንደምትናፍቁን በዚህ አጋጣሚ ልንነግራችሁ እንፈልጋለን። የዛሬ ቪዲዮአችን እንግዲህ ትንሽ ለየት ያለ ነው አይደል? ትንሽ ለየት ያለ ነው፣ ከለመድንበት ወጣ ያለ ነው። ባይዘዌ ይሄን ቪዲዮ ስታዩ ላይክ አድርጋችሁ መጀመራችሁ እንዳትረሱ። ፋሚሊ ለእናንተ አይጎዳችሁም፣ እኛ ግን በጣም በብዙ ይጠቅመናል። ኢትዮጵያ ካላችሁ ደግሞ ቪፒኤን አብራታችሁን ማየታችሁን እንዳትረሱ። ዛሬ አንድ ቦታ ተልከናል፣ ግን እዛ ቦታ ስንሄድ ለምን ብቻችን እንሄዳለን? በቃ ቪዲዮ እየሰራን እንሂድ፣ ከዩቲዩብ ፋሚሊዎቻችን ጋር እንጋራ ብለን ነው የዛሬን ቪዲዮ ምን ሰራላችሁ። አጎታችን ከውጪ እስኪ ደውሎ የሆነ ቢሮ ሂዱ ብሎናል። ግን ብቻችን እንድንሄድም አልፈለግም አይደል? ካሜራ ይዘን እንድንሄድ ለሱ እንቀርጻለን። ለሱ ቅርጽ መላክ ስላለብን ለሱ ነው የምንቀርጸው። ግን እናንተንም በዛው እናሳያችኋለን። እንግዲህ አብራችሁን ዋሉ፣ አብራችሁን ቆዩ፣ ክረሙ፣ ሰንብቱ። እንወዳችኋለን። ላይክ አርክ ቤተሰቡ፣ ላይክ አርክ ይሄን ቪዲዮ አንተ ምትይ። እሱ አንተ ላይክ ሰብስክራይብ አድርጉ። ቤተሰቡ ሁኑ። እንወዳችኋለን። አብራችሁን ቆዩ። ሄሎ፣ ሰላም ነው? ጤና ይስጥልኝ። ይርነቃቸው ነበር ከካሊፎርኒያ ስልክሽን የሰጠኝ። ኦኬ አትነቃቸው። አዎ ደርሰናል። ኦኬ ስምንተኛ ፍሎር ላይ ቅድስት ብላችሁ ግቡ። ስምንተኛ ፍሎር ቅድስት። ስምንተኛ ፍሎር ላይ። እሺ ማለት እንኳን ደህና መጣችሁ በድጋሚ። ይቁ ነበር ይነቃቸው ነበር የላከን እና እዚህ ያለውን የእናንተ መረጃ ጠይቃችሁ ቅርጻችሁ ላኩልኝ ብሎ ነበር። ያው ካሜራ ይዘን መጣ ነው እንግዲህ ቅርታ። አይ ችግር የለም፣ በደንብ አውርተናል። ያው ቤተሰብ እንደሚመጣም ነግሮኛል። እንግዲህ ያው ቢሮአችን ድረስ ከመጣችሁ ሳይትም በደንብ ታያላችሁ፣ ያለውን ፕሮግረስም በደንብ ታያላችሁ። ያው ዲኤምሲ ሪል ስቴት ወይም ዳንኤል ማሞ ካምፓኒ ከ27 ዓመት በላይ በኮንስትራክሽን ስራ የሚታወቅ የክፍለ ሀገር መንገዶችን በጥራት ሰርቶ ያስረከበ ነው። ሐዋሳ፣ አርባ ምንጭ፣ ባህር ዳር፣ ጅማ መንገዶችን በጥራት ሰርቶ ያስረከበ ነው። ፕላስ ደግሞ እዛው ሳይታችን ላይ ወደ 43 የሚጠጉ G+1 እና 2 ቤቶችን ለደንበኛው ያስረክቧል። 500 ካሬ ላይ 300 ካሬ ላይ ያረፉ በጣም የሚያምሩ ቪላ ቤቶች ናቸው። አሁን ደግሞ በአፓርትመንት መጥቷል ማለት ነው። አፓርትመንቶቹ በጣም የሚያማምሩ ናቸው። 65000 ካሬ ላይ ያረፈ ኮምፓውንድ አፓርትመንት ነው። እንግዲህ ሳይታችን የሚገኘው ለቡ መብራት ኃይል መስቀለኛው ጋር ነውና ይሄ መስቀለኛ የጋርመንትን፣ የጀሞን፣ የጀርመን አደባባይና የላፍቶን መንገድ የሚያገናኝ ነው። የጋርመንትን አስፓልት ስንይዝ በቻድ ኤምባሲና በአፍሪካ ሲዲሲ መሀል ላይ ነው የሚገኘው። 65000 ካሬ ላይ ያረፈ ኮምፓውንድ ግዙፍ የመኖሪያ መንደር ነው። እንደምትሳይት ሄዳችሁ ታዩታላችሁ። ፊት ለፊቱ በጣም የሚያምር ኮሪደር ልማት ነው የሚሆነው። አፓርትመንታችን ጥሩ እይታ እንዲኖረው ያደርገዋል። እዛ መንደር ላይ በ5 ከፋፍለን ነው መንደሮቹን እየገነባን ያለ ነው። ዳት ሚንስ በፌዝ ነው እየገነባን ያለ ነው። በ1 ዓመት ተኩል የምናስረክበዋለ፣ በ2 ዓመት የምናስረክበዋለ፣ በ3 ዓመት የምናስረክበዋለ። መንደር 1፣ መንደር 2፣ መንደር 3 እና መንደር 4 ብለን ከፋፍለናቸው። ይቅርታ እዚህ ጋር ላቋርጥሽ። የእናንተ ሪል ስቴት ዲኤምሲ ሪል ስቴት ከሌላው ሪል ስቴት በምን ይለያል? የኛ አፓርትመንት የሚለየው ኮምፓውንድ አፓርትመንት እንደመሆኑ በውስጡ ብዙ ፋሲሊቲዎች አሉት። እንደ መዋኛ ገንዳ፣ የልጆች መጫወቻ፣ አረንጓዴ ስፍራ፣ ጂምናዚየም፣ በቂ ላይብራሪ በውስጡ ይኖራል። ያው ሲንግል አፓርትመንት ብዙ ጊዜ እንደዚህ አይነት ፋሲሊቲዎችን አያሟላም። ኮምፓውንድ እንደመሆኑ ግን እነዚህን ፋሲሊቲዎች ያሟላል። ሊፍት 5 ሊፍት እያንዳንዱ ብሎክ ላይ ያስገጥመናል። አንዱ የካርጎ ነው፣ 4ቱ ደግሞ የፓሴንጀር ነው። መብራት ቢጠፋ እንኳን
ባካፕ ባትሪ ያላችሁ ለ6 ሰዓት የሚቆይ ማለት ነው። ስለዚህ የመብራት መቆራረጥ አያሳስባችሁም ማለት ነው። ይሁን አዲስ አበባ ላይ በጣም አሳሳቢ የሆነው የውሃ መቆራረጥ ነው። ውሃ በፈረቃ ነው የሚመጣው በየአፓርትመንት ቤቶቹ። እኛ ግን እሱን ችግር ለመቅረፍ የከርሰ ምድር ውሃ ቁፋሮ ኦልሬዲ ያጠናቀናል። ሰው የከርሰ ምድር ውሃ አለ 24 ሰዓት የሚጠፋበት ሁኔታ አይኖርም ማለት ነው። ወደ ላይም ለመውጣት ፓምፕ ይኖራል። ሰው የውሃ መቆራረጥ የመብራት መቆራረጥ አይኖርም። እና ብዙ ጊዜ አፓርታሞች የሚታሙት በዴሊቨሪ ታይም ነው እና በሰዓቱ አያስረክቡም ተብሎ ብዙ አፓርታሞች ይታማሉ። ከዚህ አንጻር ከእናንተ ምን ላገኝ ይችላል? ዲኤምሲ ዋናው ለየት ብሎ የመጣበት ምንድነው የኮንስትራክሽን ቴክኖሎጂ በጣም ዘመናዊ ነው። ሌተስት የሚባል ቴክኖሎጂ ነው። አልሙኒየም ፎርምወርክ ቴክኖሎጂ ይባላል። ይሄ ቴክኖሎጂ ምንድነው ከውድ ወርክ ቴክኖሎጂ የሚለየው ስንል ያው በውድወርክ ቴክኖሎጂ አንድ ስላብ ለመጨረስ 28 ቀን ወይም 1 ወር ነው የሚፈጅብን። በዚህኛው ቴክኖሎጂ ግን 1 ሳምንት ነው። 4 እጥፍ ውድወርክ ቴክኖሎጂን ይበልጠዋል ማለት ነው። ዳት ሚንስ የእንጨት በምንጠቀምበት አልሙኒየም እንጠቀማለን፣ ማገሩን ደግሞ በምንጠቀምበት ብረት እንጠቀማለን። በሲሚንቶ ደግሞ ፋንታ ኮንክሪት እንሞላለን። ኮንክሪቱ ማድረቂያ ስለሚኖረው ጠንካራ ነው፣ ሳውንድ ፕሩፍ ነው። ከዛ ከ7 ቀን በኋላ ስናነሳው የፊኒሺንግ ስራ ያን ያህል አይኖረው፣ ስሙዝ ነው የሚሆነው ማለት ነው። ስለዚህ 4 ብሎኮችን አንድ ስላብ ከፍ እንላለን ማለት ነው በአንድ ወር ውስጥ። ይሄ ቴክኖሎጂ ለዴሊቨሪ ታይማችን ትልቁን ችግር ቀርፈንበታል በዚህ ቴክኖሎጂ በመጠቀማችን ማለት ነው። እሺ፣ በጣም አሪፍ። የአከፋፈል ሁኔታ እንዴት ነው የሚሆነው? አከፋፈላችን በጣም ምቹ የሆነ አከፋፈል ዘዴ 3 አይነት የአከፋፈል ዘዴ ያለን። የመጀመሪያው አከፋፈል በ9 ዙር ክፍያ ነው በፐርሰንት ተከፋፍሎ። ያ ማለት ምንድነው 8% ቅድመ ክፍያ ከፍላችሁ አግሪመንት አድርጋችሁ ከዛ የሚቀጥለውን ክፍያ ደግሞ አብዛኛው ሪል ስቴት ላይ የምናየው ምንድነው ታይም ቤዝድ ናቸው። ታይም ቤዝ ለደንበኛው ያን ያህል ፕሪፈረብል አይደለም። ኮንስትራክሽን ቤዝድ ሲሆን ኮንስትራክሽኑን እያያችሁ ነው የምትከፍሉት። ያ ለእናንተ ቤታችን ምን ላይ ደረሰ የሚለውን ነገር ሹር እንድትሆኑ እና ያው በፐርሰንት የምትከፍሉት ነገር ስላለ መጨረሻ ላይ ቤታችሁን የምትረከቡበት ሁኔታ አለ ማለት ነው። ፕሮግረስ ሁኔታችሁ። ሁለተኛው የባንክ ኦፕሽን አለ። ያ የባንክ ኦፕሽን ምንድነው 3 ዙር ከከፈላችሁ በኋላ 3 ዙር ማለት ያው ኮንስትራክሽን ፕሮግረስ የምትጠየቁት አለ 8%፣ 15%፣ 15%፣ 3 ጊዜ 15%፣ ከዛ 4 ጊዜ 10 10 10 10%፣ መጨረሻ ላይ ቤቱን ልትረከቡ ስትሉ 7% ከፍላችሁ የምታጠናቅቁበት ሁኔታ። የመጀመሪያው ቅድመዎቹን 8 15 15 38% በ3 አመት ውስጥ ከከፈላችሁ በኋላ ቀሪው 62% ከባንክ ጋር የሚያያዝላችሁ ሁኔታ አለ። እሱ ሁለተኛው አከፋፈል ነው። ሶስተኛው አከፋፈል ደግሞ የመጀመሪያ ቅድመ ክፍያውን 8% እና ሁለተኛ ዙር 15% አጠቃላይ ላይ 25% 35% 40% 100% ስትከፍሉ ድርጅቱ የሚሰጣችሁ ቅናሽ አለ ከ13% ጀምሮ እስከ 30% ማለት ነው። እንደዛም አግኝታችሁ ክፍያውን የምታጠናቅቁበት ሁኔታ አዘጋጅቷል ማለት ነው። የምትነግሪኝ ነገር በጣም የተሻለና የሆነ ደስ የሚል ነገር ነውና እኛ ራሱ ብንገዛ አይቀርም መግዛታችን። ኧረ አይቀርም። በዚሁ ግን ባለስንት መኝታ ቤቶች አሉ? ክፍሎቹ ውስጣቸው ምናምን ብናውቀው እኛም ወደፊት መግዛታችን አይቀርም። እንግዲህ አፓርትመንት ቤቶቻችን ከባለ 1 ጀምሮ እስከ ባለ 4 መኝታ በሚፈልጉት የካሬ አማራጭ አለ። ባለ 1 ከ69 ካሬ ጀምሮ ከ431 ሺህ ብር ጀምሮ አለ። ባለ 2 ደግሞ ከ619 ሺህ ብር፣ ባለ 3 ደግሞ ከ870 ሺህ ብር ቅድመ ክፍያ ጀምሮ። ይሄ ማለት 8% ቅድመ ክፍያቸው ማለት ነው። ከዚህ ቅድመ ክፍያ ጀምሮ የቤት ባለቤት መሆን ይችላሉ ማለት ነው። ቤቶቹ ዲዛይን በጣም የሚገርሙ ናቸው። ቪላ ቤት ኮንሰፕትን አፓርትመንት ላይ አምጥተን ነው እየገነባን ያለ ነው። ያ ማለት ምንድነው እንደገባን ሎቢ ነው የምናገኘው። ከዛ በስተቀኝ በኩል ኪችን ይኖራል፣ በስተግራ በኩል ደግሞ የሰራተኛ ክፍል፣ ከዛ ሎቢ ነው። አሁንም በምርጫችን ነው ወደ ሳሎንም ወደ መኝታ ቤቶቹ የምንሄደው ማለት ነው። የአፓርትመንት ፊሊንግ አይኖራቸው፣ እንደ ቪላ ቤት ነው ፊል የሚያደርጉት ማለት ነው። ያ ለየት ያደርገናል ማለት ነው። ውጭ ያሉት ዲያስፖሮች በምን መንገድ መግዛት ይችላሉ? እዚህ ሀገር የራሳቸው ቤት እንዲኖራቸው ብዙዎቹ ያው እዛ እንትን ካሉ በኋላ ማረፊያቸው እዚህ ነው አይደለም የሚሆነው። እንዴት መግዛት ይችላሉ? ድርጅታችን ለዲያስፖራ ብሎ አዲስ የለቀቀው ብሎክ አለ። ዲ1 ብሎክ እና ዲ3 ብሎክ በደንብ ሲቲቪ ያለው ቆንጆ ብሎክ ነው። አቀማመጡ ወደ ኮሪደር ልማቱ እና ወደ ሜክሲኮ የሚያይ ብሎክ ነው። ህጋዊ ውክልና ያለው ቤተሰብ ካላቸው ቢሮ መጥተው በእነሱ በኩል መጨረስ ይችላሉ። ህጋዊ ውክልና ከሌላቸው ግን በዲኤችኤ ያሉበት ብሎክ ያሉበት ሀገር በቀጥታ መላክ እንችላለን። ፈርመው እነሱን መመለስ ይችላሉ ማለት ነው። እንግዲህ እኔ ይህንን ያህል ካልኩኝ፣ ሳይት ሄዳችሁ ደግሞ በደንብ በአካል ታዩታላችሁ። የዩቲዩብ ፋሚሊዎቻችን እንግዲህ አሁን ደርሰናል። ሳይት የተባልነው ሳይት ደርሰናል። ዲኤምሲዎች እንደምን አላችሁ? ሰላም ናችሁ? አብዲ ይባላለሁ። የዲኤምሲ ሪል ስቴት ሳይንስ መሀንዲስ ላይ ያው መረጃ ለመውሰድ እንደምትመጡ ተነግሮኝ ነበር። እስቲ ለደህንነታችን
እቺን ማድረግ ያስፈልጋልና እሺ እሺ እንግዲህ ውጪ ገጽታውን እንደምታዩት ነው። ይሄን ይመስላል። ፕሮግረሱ በጣም ከፍ ያለ ነው። ያው ከቤዝመንቱና ሱቁ ውጪ G+14 15 አካባቢ ደርሷል። ይሄ የምናየው ቢልዲንግ ወይ ብሎክ ማለት ነው 1 ዓመት 3 ወር በኋላ የምናስረክበው ነው። የፈጠነ ነው። ያው እንግዲህ እንደምታዩት ውጪው ይሄን ይመስላል። አካባቢው በጣም ነፋሻማ ነው፣ የሚያምር ነው። ወደ ውስጥ ደግሞ ገብተን እስቲ አንዳንድ መረጃዎችን ልስታችሁ፣ ያለውን ነገር ላሳያችሁ። ወደዛ እንሂድ ማለት ነው። አሁን ያለነው ዲኤምሲ ሪል ስቴት ሂልሳይድ የመኖሪያ መንደር ውስጥ ነው። ሳይታችን 24 ሰዓት ነው የሚሰራ፣ ቀንና ሌሊት በ3 ፈረቃ ነው የሚሰራ። ረፍትለው እንደምታዩት ነው። ሻርፕ ነው የሚሆነው ሲገነባ። ግድግዳውን ማየት ይቻላል። አሉሚኒየም ማለት ያው ሲወጣ እንደዚህ ሻርፕ ሆኖ ነው የሚወጣ ግንባታው። ሌላ እኛ ሀገር በፊት የተለመደው ኮሎን እና ኮሎን መሀል ገና ብሎኬት ይደረደራል። እሱ ገና ተገርፎ ውሃ ጠጥቶ ምን ብሎ 1 ወር የሚፈጀውን በአሉሚኒየም ግን ይሄኛውን ፍሎር ምን ጨርሶ በ1 ሳምንት ነው ማለት ነው። ይሄ 1ኛ ሊፍት ነው። ይሄ 2ኛ ሊፍት ነው። ይሄ 3ኛ እና ይሄ 4ኛ ሊፍት ነው። ትልቁን ሶፋ ምንም ሳናረግ ሙሉ ሶፋውን ጭኖ መምጣት የሚችል ሊፍት ነው። ከነዚህ ሊፍት ውጪ ደግሞ በዚህ ጋር 1 ደረጃ እና በዛ ጋር 1 ደረጃ ይኖረናል ማለት ነው። ከዚህ ፊት ለፊት ያለው ጠቅላላ ኮሪደር ልማት ነው። ኮሪደሩን ያው መንግስት ኃላፊነቱን ወስዶ እየሰራ ነው ያለው። ሌላሽ አለን። ሳይታችሁ በጣም ነው የሚያምረው። በስመ አብ በጣም ነው የሚያምረው። አፓርትመንቶቹ እንዴት ናቸው? አፓርትመንቶቹ በጣም እኛ ራሱ በቃ ተወስውሰናል፣ እንገዛለን። እንግዲህ አጎታችሁ ረዥም ጊዜ ስናወራ ነበረ። ባለ 3 መኝታ 150.9 ካሬ ለራሱ ገዝቶ ግን ያው ለነሱ ለሰርጋቸው ምንም አይነት ስጦታ አልሰጧቸውም በማለት ባለ 2 መኝታ ስጦታ አበርክቶላቸዋል። ሰርፕራይዝ አድርጋቸው ተብያለሁ። እንግዲህ እንኳን ደስ አላችሁ። የብራችሁ ነው? አዎ ጠርጥሬ ነበረ። የሚያውቀው ነገር አለ አይደለ? ማለት ነው ምንም ማለት እንዴት ያው መታችኋል። ሳይቱንም ወዳችሁታል። እንዳጋጣሚ ሆኖ ኢየሱስ ባለ 2 መኝታ በጣም የሚገርም ኤል ሼፕ ባልከኒ ያለው በጣም ውላችሁም ተዘጋጅቶላችኋል። ሁሉም ነገር አለው እዚህ ላይ ፍሎር ፕላኑም ዲዛይኑም ተወዱታላችሁ ብዬ አስባለሁ። አረፍ በሉ አረፍ በሉ። ያው ውላችሁም በደንብ ማረጋገጥ ትችላላችሁ። በስማችሁ ነው። በኢየሱስ የቤት በኢየሱስ እኛ መቼም ልናደርገው ማንችለው ነገር ነው ይሄ ማለት እኛ አሁን ላይ መቼም ልናደርገው አንችልም። ወደፊት የሚሆን ነገር ነው። በእኛ እቅድ ውስጥ አሁን ላይ የሌለ ነገር ነው። እንግዲህ በተመልካች ፊት በጣም እናመሰግናለን። የኛ ውዳጎት ቴንክ ዩ በጣም እንከሳለን። እውነት ዲኤምሲ ሪል ስቴቶችን በጣም እናመሰግናለን ላሳያችሁን እንክብካቤ፣ ላቀባበላችሁ ላቀባበላችሁ ምናምን በጣም እናመሰግናለን። እሺ እንኳን ደስ አላችሁ። በጣም ደስ ብሎኛል። እኔ ደስ ብሎናል በጣም። ኬኩ ለኛ ነው? አዎ በደንብ ይቆረሳል ኬኩ። ውሉን ግን ፈርሙ መጀመሪያ። በተጨማሪም ደግሞ በእናንተ በኩል እንግዲህ የእናንተ ፋሚሊ 2 ቤት ገዝታችኋል ከዲኤምሲ ማለት ነው። ድርጅታችንም በእናንተ ለሚመጡ ቀድመው ለሚመጡ 10 ደንበኞች 30% ቅናሽ አዘጋጅቷል። በጣም ደስ ይላል። ለምታችኋል የዩቲዩብ ፋሚሊዎቻችን። እንግዲህ ልፋታችሁ ከንቱ አይቀርም። ከዚህ በኋላ እዛ እየሰራችሁ አገሬ ላይ ምን ላበርክት አይደል? ምን ልግዛ፣ ጥሪት የሚሆነው ንብረት የሚሆነው ጎረቤት ነው። ከኛ ጋር ጎረቤት መሆኑን ከፈለጋችሁ እንግዲህ ዲኤምሲ ሪል ስቴት በጣም ቆንጆ ፕራይስ ያለውን ሪል ስቴት አዘጋጅቶላችኋል። በእኛ በኩል ከመጣችሁ 30% ዲስካውንት አለ። ስለዚህ ፍጠኑ። እኔ ልክስና ኮዚ ብላችሁ ነው። ስለዚህ እኔ አሁን ልፈርም። ፈርሚ።